ዘመናችሁ ይባረክ፣ ህይወታችሁ ይባረክ። ዛሬ በፊታችሁ የመጣው አንድ ሀሳብ ይዤ ነው። ጌታ ስም የተባረከ ይሁን። ምስራች ነገር ይዤ ነው። መንፈስ ቅዱስ በልቤ ያስቀመጠው ለእናንተ አውጃለሁ። በሚዲያ ዩቱብ አዲስ ሆነ ላይክ አድርጉ። በኢትዮጵያ ውጭ ያላችሁ ከኢትዮጵያ ውጭ ያላችሁና ዛሬ ቃል ለእናንተ ያስፈልጋል። በዚህ ቃል ትነሳላችሁ፣ በዚህ ቃል ትለወጣላችሁ፣ በዚህ ቃል ትሄዳላችሁ። አብላዲ ማሊ ካላባ ዛሬ እኔ የተናገርኩ የአንዳንድ ሰው እንቆቅልሽ ይፈታል። በዚህ ቃል የእናንተ ታሪክ ሲቀር ያለው ቃል ነባለው። የሆነ ግን ምዕራፍ በቤታ በስመ ባለው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ደግሞ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በሱ ሆነ ይላል። ሃሌሉያ። ዛሬ በቃል ታሪክ ይቀየራል ያልኩ በመጀመሪያ የነበረ የጌታ ቃል ነው። ዛሬ በቃሉ ኃይል ትነሳለህ፣ በቃሉ ኃይል ታበረታለህ። ዛሬ እንዲህ ብዬ እሰብካለሁ፣ የጌታ ኃይል በአንተ ላይ ይገለጣል። ዓመታት የተዘጋ ነገር በዚህ ቃል አውጃለሁ። መጀመሪያ የነበረ እንትን ሳይሆን መጀመሪያ የነበረ ቃል ነው። ቃሉ ማን ነው ካለ ቃሉ ኢየሱስ ክርስቶስ ነው። ዛሬ በዚህ ቃል አውጃለሁ፣ ታሪካቸው ይቀየር። በኢትዮጵያ ውጭ ያላችሁ ከኢትዮጵያ ውጭ ያላችሁ ነገራችሁ በጌታ ስም የተቀየረ ታሪካችሁ ሚዲያ ላይ ሼር ያደረጋችሁ ኮመንት ጻፉልኝ። ወዳችኋለሁ። ሻሎም